እዚህ ገጠር ላይ ነኝ። እንዳው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጮማ ምናምን ነው ማስቆርጥሽ። አታውቂም? አዎ ያን ለታ ግን ያው ስሙንም አልደማኝም እስከምንግባባ ነው በአንድ ቀን ያወቅኩሽ። ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ? በአንድ ቀን እንዳሰከንኩሽ ታውቂያለሽ? በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማ እኔ አመሬት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል። እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው። በቃ ጨረስኩ። በቃ አይ ብናድርም ስለማይበቃ ነው። ሌሊቱን ብናድርም አይበቃንም። ቀልጠፍም ብናደርገው ብዬ ነው። አዎ እንደገና እየመጣለሁ። በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደዚህ ጠይም ፎለፎል ሲየትሳይ በጣም ደስ የሚለኝ ነገር ይሄ ነው በእውነት እንዳል ፎለፎል አለ። እሺ በቃ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሹር አድርገን እንጥለዋለን። ሹር አለ እንትን ዳግማ ተንሳይ ማለት ነው። እሺ ግን ሙዚቃ ተከፍቷል። ምንድነው ቻቻታም በዝቷል። ዛሬ ፋሲካ ነው። አዎ እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች። አንዴ እስከምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች። እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ። ያማቴሊ ግን ታውቂዋለሽ? ምንድነው ገና ነሽ ማለት ነው። አቤት ደስታውን አልችለውም። ገናማ ትሆንሽ ደስታውን አልችለውም። ገናማ ትሆንሽ ደስታውን አልችለውም። እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየው። እሺ በቃ ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? ያው ብር ነው።